ብዙዎች በካፕከት ፕሮፌሽናል መሆን አትችሉ። በካፕከት ኤዲት የምታደርጉ ሰዎች ግን ኤዲተር ነን ብላችሁ ታስባላችሁ? ግዴታ የአዶቤ ፕሮዳክቶችን ማለትም አፍተር ኢፌክት፣ ፕሪሚየር ፕሮ አሊያም ደግሞ የብላክ ማጂኩን ዳቪንቺ መጠቀም አለባችሁ ብለዋል። በዛሬው ቪዲዮአችን የካፕከትና የአዶቤ ፕሪሚየር ፕሮ ልዩነቶች እናያለን። በተጨማሪም በካፕከት እንዴት ፕሮፌሽናል ኤዲተር መሆን እንደምትችሉ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቪዲዮአችን ላይ የካፕከትና የፕሪሚየር ፕሮን ልዩነት እንመለከታለን እያነጻጸርን። እሺ፣ ለምንድን ነው ሰዎች ካፕከት ፕሮፌሽናል ኤዲተር መሆን አትችሉም የሚሉት? ምንድን ነው ልዩነቱ? ለምን አይቻልም የሚለው እንግዲህ እንሰብረዋለን ማለት ነው። አብራችሁ መቆየት እንዳትረሱ። የመጀመሪያው እንግዲህ የትኛው ከባድ ነው የትኛው ቀላል ነው ከሚለውን ጀምር። በደፈናው የትኛው ቀላል ነው ከሚለውን ጀምር። ምንም ጥያቄ የለውም። ካፕከት በጣም ዩዘር ፍሬንድሊ ወይም ቢግነር ፍሬንድሊ የምንለው አይነት ሶፍትዌር ነው። ማለትም ይሄ ለጀማሪዎች የሚመከር ቀላል፣ ለተጠቃሚው ቅርብ፣ ከኮምፒውተሩ ይልቅ ወደ ሰውየው ቅርብ የሆነ ሶፍትዌር ወይም አፕሊኬሽን ነው ማለት ነው። በተቃራኒው ደግሞ እንደምትመለከቱት ፕሪሚየር ፕሮ ወሰብሰብ ያለ፣ ለጀማሪዎች ግራ የሚያጋባ ላይክ የሆነ እንደ አውሮፕላን አብራሪነት ስሜት የሚሰማችሁ ውስጥ ገብታችሁ ግራ ሊገባችሁ ይችላል። ካፕከት ግን ኢዚ ነው። በቃ እዚህ ጋር ክሬት ማድረግ ትችላላችሁ። ክሬት ፕሮጀክት የሚላለ እዚህ ጋር ምንም የሚከብድ ነገር የለውም። በቃ እዚህ ጋር ግልጽ ነው። አውዲዮ፣ ቴክስት፣ ስቲከር፣ ኢፌክት፣ ሌላ ምንም አይነት ሴቲንግ የለውም። እዚህ ጋር እንደምታዩት አውዲዮ አለ፣ ቴክስት አለ፣ ስቲከር። በቃ እጅግ ለተጠቃሚ ቅርብ ነው። ድራግ ኤንድ ድሮፕ ቪዲዮስ፣ ፎቶስ፣ አውዲዮስ ፋይል ሂር ይላችኋል። እዚህ ጋር ድራግ ኤንድ ድሮፕ በማድረግ ትጠቀማላችሁ። ፕሪሚየር ፕሮ ግን እጅግ በጣም ብዙ ሴቲንጎች ወይም ኢንተርፌስ ነው ያለው። ግራ የሚያጋባ ኢንተርፌስ፣ ምናልባት በቃ ወሰብሰብ ያለ ነገር አለው። ስለዚህ የትኛው ለተጠቃሚው ቀላለው? ምንም የሚያወዛግብ ነገር የለውም። ካፕከት ነው። ሁለተኛው እዚህ ጋር ማየት ያለብን ምንድነው? ካፕከት የምታገኙት ዴስክቶፕ እና በስልክ አፕሊኬሽን ላይ ነው። ፕሪሚየር ፕሮ ግን ዴስክቶፕ ወይም ይሄ ኮምፒውተር ላይ ብቻ ነው የምታገኙት። አሁን በቅርቡ በአይፎን ስልኮች ላይ ወጥቷል። ነገር ግን ያ ኢፌክቲቭ የሆነ ነገር የለውም። ምክንያቱም እኛ በዴስክቶፕ ብቻ እንዲሆን ያገኘው ሃይ ፐርፎርማንስ ወይም ፓወርፉል የሆነ ሶፍትዌር ነው። ስለዚህ በጣም ፓወር ያለው ፕሮሰሰር ያለው ኮምፒውተር ይፈልጋል። ስለዚህ በስልክ ያን ያህል ኢፌክቲቭ የሆነ ኤዲት ይሰራል ማለት ከባድ ነው። ስለዚህ እሱን እንተውና በዴስክቶፕ ነው ልታገኙ የምትችሉት። ሌላኛው ደግሞ ለተጠቃሚው ቅርብ ነው ያልንበት ምክንያት ካፕከት የራሱ ብዙ ቴምፕሌቶች አሉት። ለምሳሌ እዚህ ጋር ቴክስት የሚለው ጋር ብትገቡ ቴክስት ቴምፕሌት አለ። ብዙ አይነት ቴክስት ቴምፕሌቶች አሉ። እንደምታዩት የፈለጋችሁትን አይነት ቴክስት ቴምፕሌት መርጣችሁ መጠቀም ትችላላችሁ። ምንም እናንተ መልፋት አጠብቁም። ይሄንን ድራግ ታረጋላችሁ እዚህ ጋር። ከዛ በኋላ ሲመጣላችሁ ኤዲት ማድረግ እዚህ ጋር የመጣውን እዚህ ጋር ለምሳሌ እዚህ ጋር ፕሌይ ቱ ዊን ይላል አይደል? ይሄኛው ፕሌይ ቱ ዊን የሚለውን እናንተ ወደ ፈለጋችሁት አይነት ቴክስት መቀየር ትችላላችሁ። ስለዚህ ብዙ ቴምፕሌቶች አሉት። እዚህ ጋር ስቲከሮች አሉ። ኢንተርኔት ይፈልጋሉ። በእርግጥ የፈለጋችሁትን ስቲከር መጠቀም ትችላላችሁ። ያያችሁት ነው አይደል? እዚህ ጋር የሙዚቃ የፍቅር ፎሎ፣ ላይክ ምናምን የሚሉ ነገሮች የመጠቆም ይሄ ከርሰር አይነት ነገር ከፈለጋችሁ ብዙ አይነት ነገር አለ። ኢፌክቶች አሉ። ይሄ ዙም ኢን ዙም አውት ለማድረግ ምናምን ብለር ለማድረግ ምናምን የራሱ ኢፌክቶች አሉ። ስለዚህ ቴምፕሌት አለው። በቃ ብዙ ቴምፕሌት አለው። ይሄ እዚህ ጋር ቅድም እንትን ያለው። ስለዚህ እዚህ ጋር በቃ ኤዲት ማድረግ ይኸው እንደምታዩት እዚህ ጋር ፕሌይ ቱ ዊን የሚለውን እንደፈለጋችሁ ኤዲት አድርጋችሁ ማስተካከል ትችላላችሁ። እዚህ ጋር ቴምፕሌቶች አሉ ማለት ነው ብዙ። ፕሪሚየር ፕሮ ላይስ ቴክስት የሚል እዚህ ጋር አለ። ቴክስት ከጻፋችሁ በኋላ እራሳችሁ ናችሁ ፍግት ብላችሁ እዚህ ጋር ፎንቱን ትቀይራላችሁ፣ ሳይዙን፣ ከለሩን። ከዛ እዚህ ጋር ኢፌክት ጋር ገብታችሁ ኢፌክት መጨመር ከፈለጋችሁ ሁሉም ነገር የሚያልቀው በራሳችሁ ነው። ወደ ቀጣዩ ስንሄድ ደግሞ ፊውቸሮቹ ምን ፊውቸሮች አሉት የሚለውን የመጀመሪያው ካፕከት ላይ ሬዲ ሜድ
ቴምፕሌቶች አሉት ቅድም እንዳልኳችሁ። ከዛ አውቶ ካፕሽን አለው፣ እንግሊዝኛ ከሆነ አውቶ ካፕሽን አለው። ኢፌክቶች፣ ፊልተሮች፣ ትራንዚሽኖች ባይ ዲፎልት አሉት። ሲምፕል ኤዲቲንግ ቱሎች አሉት፣ ከት ለማድረግ በቃ ሲምፕል የሆኑ ኤዲቲንግ ቱሎች አሉት። ኤአይ ፊውቸሮች አሉት፣ ባክግራውንድ ሪሙቫል፣ አውቶ ከት ምናምን የመሳሰሉ። ፕሪሚየም ፕሮ ደግሞ ለየት የሚያደርገው አድቫንስድ የሆነ ከለር ግሬዲንግ፣ ፕሮፌሽናል ታይም ላይን ኮንትሮሎች አሉት፣ መልቲ ካሜራ ኤዲቲንጎች አሉት። አውዲዮችሁን ለማሳመር በጣም ብዙ አይነት ለምሳሌ ሂውጅ የሆነ ፕሮጀክት 4K ቪዲዮዎችን ኤዲት ለማድረግ ምናምን ካፕከት ይከብደዋል ትንሽ። ስለዚህ ፕሪሚየም ፕሮ ተመራጭ ነው ማለት ነው። ሌላው ደግሞ የአዶቤ እንደምታውቁት አዶቤ ፕሪሚየም ፕሮ ብቻ አይደለም ያለው፣ ብዙ አይነት ፕሮዳክቶች አሉት። አፍተር ኢፌክት አለ፣ አዶቤ ፎቶሾፕ አለ፣ ብዙ አይነት የአዶቤ ምርቶች አሉ። ስለዚህ ከነሱ ጋር አሪፍ የሆነ ኢንቴግሬሽን አለው። ካፕከት ግን ኦንሊ ካፕከት አውዲዮን የምትሰሩት ካፕከት ላይ ሊሆን ይችላል። ማለት የተሻለ እንትን ከፈለጋችሁ የአዶቤ እንትኖች አሉት። ሞሽኖችን መስራት ብትፈልጉ ካፕከት ላይ ነው የምትሰሩት። ያው ሃይ ኢፌክቲቭ የሆነ ሞሽን አይደለም የምትሰሩት ካፕከት ላይ። ስለዚህ በአዶቤ የጀመራችሁትን በአዶቤ ፕሪሚየም ፕሮ የጀመራችሁትን በአዶቤ አፍተር ኢፌክት ሞሽኖቹን መስራት ትችላላችሁ። ግራፊክሶችን መስራት የምትፈልጉ ከሆነ ፎቶሾፕ ላይ ሰርታችሁ ወይም ኢሉስትሬተር ላይ ሰርታችሁ ማምጣት ትችላላችሁ። ስለዚህ አዶቤ ብቻውን አይደለም የሚያግዙት እንትኖች አሉት። ካፕከት ግን ብቻውን ነው ማለት ነው። ሌላኛው ደግሞ አሁን ሰራን ከዛ በኋላ ያለው አውትፑት ኳሊቲው ምንድን ነው ስንል ካፕከት አሪፍነቱ ለቲክቶክ ቪዲዮዎች፣ ለሪሎች፣ ኢንስታግራም ሪሎች፣ ለሾርት ቪዲዮዎች፣ ለዩቲዩብ ሾርት ቪዲዮዎች ምናምን ተመራጭ ነው። ፕሪሚየም ፕሮ ግን ፕሮፌሽናል ለሆኑ ፊልም ሜኪንጎች፣ ለዩቲዩቦች፣ ለኮሜርሻሎች በቃላ ይሄ ትንሽ ጠጠር ላሉ ነገሮች ይሄ በጣም አውትፑት ኳሊቲያቸው ሃይ መሆን ላለባቸው ቪዲዮዎች ፕሪሚየም ፕሮ ተመራጭ ነው ማለት ነው። ሌላኛው ፍጥነታቸው ነው። የትኛው ፈጣን ነው ኤዲት ሲያደርግ የትኛው ፈጣን ነው የሚለው ካፕከት ፈጣን ፋስት ኤንድ ኦፕቲማይዝድ ፎር ኩዊክ ኤዲትስ በጣም ፈጣን ነው ካፕከት ከፕሪሚየም ፕሮ አንጻር። ፕሪሚየም ፕሮ ዝቅ የሚልበት ምክንያት እንደ ላፕቶፓችሁ ፐርፎርማንስ ነው። እንደ ግራፊክስ ካርዳችሁ፣ እንደ ሲፒዩ፣ እንደ ኮሩ ይለያያል። ስለዚህ ዝቅ ሊልባችሁ ይችላል። ሃይ ፐርፎርማንስ የሆነ ፒሲ ካላችሁ በጣም ሃይ የሆነ በሄደ ቁጥር ፍጥነቱ እየጨመረ ይሄዳል። ግን ዝቅ እያለ በመጣ ቁጥር በዛው ልክ እያነሰ ይመጣል ማለት ነው። ዋጋስ የትኛው ነው በነፃ የትኛው ነው በክፍያ? ካፕከት በነፃ ነው የምታገኙት። ምንም አይነት ክፍያ አትከፍሉ። ምንም አይነት የምትከፍሉት ክፍያ የለም። በነፃ ዳውንሎድ አድርጋችሁ መጠቀም። ፕሪሚየም ፕሮ ግን ክራክ የተደረገ ነው። ክራክ ያልተደረገው ነው የምንፈልገው ካላችሁ ክፍያ አለው። በነፃ አታገኙትም። አሁን ፕሪሚየም ፕሮ ኤዲተሮች የሚባሉት አብዛኞቹ ኢትዮጵያ ውስጥ በተለይ በነፃ ነው የምንጠቀሙ ክራክ የተደረገውን። ሌላኛው ደግሞ አሁን ለየት የሚያደርገው ነገር ምንድን ነው? የፕሪሚየም ፕሮ ኢፌክቶቹ ካላቸው ውስጥ ለምሳሌ ቴምፕሌቶቹ እዚህ ጋር ካያችሁ ምንም አይነት ስሪዲ የሆነ ነገር አታገኙም። ሁሉም ቱ ዳይሜንሽናል። ለምሳሌ ይሄንን ቴክስት ወደዚህና ወደዚህ ወደ ላይ፣ ወደ ታች፣ ወደ ጎን፣ ቱ ዳይሜንሽን ማለት የምንችለው። ፕሪሚየም ፕሮ ግን ኢፌክት ላይ ሄደን ስሪዲ እንለዋለን። ስሪዲ ቤዚክ ስሪዲ ዘን እዚህ ኢፌክት ላይ ይታያችኋል ብዬ አስባለሁ። ከፍል አድርጎ ይሄን ዘን እዚህ ጋር ያው ቤዚክ ስሪዲ የሚለው እዚህ ጋር ይታያችኋል አይደል? እዚህ ጋር ሶስተኛ ዳይሜንሽን መጨመር ይችላል። ይሄው አይ ዶንት ኖ ወደ ላይ ወደ ታች አልኳችሁ አይካልከቱት ሉክ ነው። ስሪዲ አይነት ሳይሆን ስሪዲ ነው ሲጀመር። ይሄ እንደዚህ አይነት ኢፌክቶችን ታገኙባቸዋላችሁ። ይሄ የሰራሁት በቴክስት ብቻ አይደለም። ስሪዲው የሚሰራው በቴክስቶች፣ በኢሜጆች፣ በቪዲዮዎች ቪዲዮ ድራግ ብናደርግ እዚህ ጋር ይሰራልናል ማለት ነው። ሌላኛው ደግሞ ግራፊክ አሁን ፎቶሾፕ ላይ የምንሰራቸውን ግራፊክስ ነገሮች መስራት እንችላለን። ለምሳሌ ይሄ ካፕከት ላይ ግሎ ማድረግ አንችልም። ይኸውን በራሱ ቴምፕሌቱ ስለተጫነው እንጂ ግሎ ማድረግ አንችልም። ይሄ ዲፕ ግሎ የሚባለው ፕሪሚየም ፕሮ ላይ የለም፣ አፍተር ኢፌክት ላይ ነው ያለው። ግን ግሎ ወይም ይሄ ድሮፕ ሻዶ ፎቶሾፕ ላይ የምትጠቀሙ ከሆነ የምታውቁት ከሆነ ኢፌክት ላይ በመግባት ድሮፕ ሻዶ ብንለው
ይሄ በትንሹ ነው አሁን እያሳየኋቸው ያሉት በትንሹ ነው። ከፕሪሚየም ፕሮ ቀይ የምናደርገው አሁን ጥቁር ቴክስት ላይ ያለ ነው። ኦፓሲቲውን ጨምረን እንደዚህ አይነት ነገሮችን መስራት ብንፈልግ አንችልም ነው እያልኳቸው ያሉት። ፕሮፌሽናል መሆን እንችላለን ወይ በካፕከት? አዎ ትችላላችሁ፣ ግን ለትንሽ ጊዜ ለመማር በካፕከት ተማሩ። ቪዲዮ እንዴት ኤዲት ማድረግ እንዳለባችሁ፣ ምኑ ጋር ከት ማድረግ እንዳለባችሁ ምናምን። ወይም አክሰሰሪው ከሌላችሁ ግዴታ ፕሪሚየም ፕሮ ላይ መጀመር የለባችሁም። ማለት ይሄ ፕሮፌሽናል መሆን አትችሉም ስለተባለ ብቻ አሁን ካሳየኋችሁ ነገሮች አንጻር ነው። አብዛኞቹ ካፕከት ቴምፕሌት ቤዝድ የሆነ ፕላትፎርም ነው። ስለዚህ ሃይ ኳሊቲ የሆኑ ነገሮችን አይሰራም። ለዩቲዩብ ቪዲዮዎች ጥራት ላላቸው አውትፑቱ ኳሊቲው ያን ያህል አይደለም ተባለ እንጂ አይሰራም አይደለም። ይሰራል። መስራት የሚችላቸው ነገሮች አሉ፣ ግን አብዛኛውን ጊዜ የሚደግፋችሁ በቴምፕሌቶች ነው። ሰነፍ ያደርጋችኋል። ይህንን ፕሌይ ቱ ዊን የሚለውን አሁን ይሄንን በአፍተር ኢፌክት ብትሰሩት ያማረ ነው። ምክንያቱም የራሳችሁን ፈጠራ ነው የምትፈጥሩት። ግን አሁን ይህንን ተጠቀማችሁ ማለት ነገም የሆነ ሰውዬ ተነስቶ ይህንን ኢፌክት እዚህ ጋር የምታዩትን ኢፌክት ይሰራል። ስለዚህ ከእናንተ ጋር አንዴት ነው የሚሆነው። አትለዩ። ፕሮፌሽናል መሆናቸው። ፕሮፌሽናል ደግሞ ለየት ያለ ነገሮችን የራሱን ፈጠራ የሚሰራ ነው። ስለዚህ ፈጠራችሁን ለማሳደግ ግዴታ የራሳችሁን ነገር መስራት አለባችሁ። ስለዚህ ይህንን እዚሁ ካፕከት ላይ ሆናችሁ ላፕቶፕ ከሌላችሁ፣ ግራፊክስ ካርድ ያለው ሃይ ፐርፎርማንስ የሆነ ላፕቶፕ ከሌላችሁ ይሄንን መጠቀም ትችላላችሁ። ግን ቴምፕሌቶችን አትጠቀሙ። በራሳችሁ ክሬቲቭ ለመሆን ሞክሩ። ከቴምፕሌቶች አይዲያ ልትወስዱ ትችላላችሁ፣ ግን ዲፔንድ አትሆኑ። በራሳችሁ ስሩ። ምንም ሰበብ አያስፈልገውም። ቪዲዮ ኤዲቲንግን መማር ትችላላችሁ በካፕከት። አይ ላፕቶፕ አለኝ አክሰሰሪ አለኝ ካላችሁ ግን ከካፕከት አትጀምሩ። ከአዶቤ ፕሪሚየም ፕሮ ጀምሩ። እኔ መመከራችሁ ከካፕከት አትጀምሩ። ግን አክሰሰሪው ከሌላችሁ፣ ላፕቶፕ ከሌላችሁ በስልካችሁ ትጀምራላችሁ። ካፕከት ጥሩ ነገሩ በስልካችሁ ትጀምራላችሁ። አይ ላፕቶፕ አለኝ ካላችሁ ቢያንስ በትንሹ አሪፍ እንኳን በላፕቶፓችሁ በአሪፍ ሁኔታ ካፕከትን ኤዲት እንድታደርጉ የሚያደርጋችሁ 8 ጂቢ ራም ካላችሁ በቂ። 8 ጂቢ ራም በ4 ጂቢ ይሰራል፣ ግን ትንሽ ላግ ያደርጋል። ጀምሩ፣ ኤዲት አድርጉ በካፕከት። ከዛ ግን ገንዘብ ሜክ ማድረግ ስትችሉ ወይም ማግኘት የምትችሉበት እነዚህ ግራፊክስ ካርድ ያላቸውን ላፕቶፖች ማግኘት በምትችሉበት ሰዓት ግን ምንም አታቅመው፣ ቀጥታ ወደ ፕሪሚየም ፕሮ ግቡ። ምክንያቱም የተሻለ ነገር አሁን ካሳየኋችሁ ከሁለቱ ነገሮች እንኳን አንጻር ከስሪዲ እና ይሄ ድሮፕ ሻዶ ምናምን አንጻር ግቡ ቀጥታ ወደ አዶቤ ፕሪሚየም ፕሮ። በጣም ብዙ ኢፌክቶች አሉት እዚህ ጋር ቪዲዮ ትራንዚሽኖች፣ ቪዲዮ ኢፌክቶች፣ አዲዮ ትራንዚሽኖች፣ በቃ አላ ኢፌክቶች አሉት፣ ግን ቴምፕሌት አይደለም። እዚህ ጋር እንድትይዙ ላይ የምትፈልገው ግን ፕለጊኖችን መጠቀም ትችላላችሁ። ለምሳሌ እዚህ ጋር ፕሪሚየም ኮምፖዘር የሚለው ፕለጊን ነው። እነዚህ አሁን ፕለጊኖች ያን ያሉት በጣም ትንሽ ነው። እዚህ ጋር ያለው ትራንዚሽን አሁን በጣም ትንሽ፣ ካፕከት ላይ ግን የሀገር ትራንዚሽን ነው ያለው የሀገር። እነዚህ ፕለጊኖች በጣም ትንሽ ናቸው፣ በነፃ የሚገኙት። አብዛኞቹ የክፍያ እንትን ናቸው እና ያን ያህል ደግሞ ብዙ አይደሉም። ይህን ተማምናችሁ ምንም ነገር አታርጉ። በቃ በዚህ ፕለጊን ነው የምሰራው ካላችሁ ከዛው ቆማችሁ ነው የምትቀሩት። ጀምሩ። ስለዚህ ፕሮፌሽናል መሆን ከፈልጋችሁ ከካፕከት ጀምራችሁ የሆነ ያህል ስሩ። ከዛ በኋላ ቲክቶክ ቪዲዮዎችን ምናምን ከሰራችሁ በኋላ ወደ ዩቲዩብ ስትመጡ በካፕከት ትንሽ ሰርታችሁ ወደ አዶቤ ፕሪሚየር ፕሮ እንድትመጡ እመክራለሁ። ግን ሰበብ አቁሙ፣ በካፕከት ጀምሩ። አሁን ከነገርኳችሁ አንጻር ተጠቅማችኋል ብዬ አስባለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።